አሰላሙ አለይኩም ወራህመቱላሂ ወበረካቱ። እንዲሁም ክርስቲያን ወገኖቼ ሰላም ብያለሁኝ። በያላችሁበት ሰላማችሁ በዘዘት ይበልልኝ ውድ ሀገሬ ልጆች፣ እንዲሁም የቻናሌ ተከታታዮች ላይክ ሼር እያረጋችሁ የምታበረታቱኝ እህት ወንድሞቼ ከልብ አመሰግናለሁኝ። እንዲሁም ደግሞ ቤተሰብ ያልሆናችሁ ሰብስክራይብ በማድረግ የደወል ምልክቷን በማጥቆር ቤተሰብ እንሁን እላለሁኝ። ዛሬ ደግሞ አሳዛኝ እውነተኛ ታሪክ የህይወት ምስቅልቅል ክፍል 4ን እየመጥቻለሁኝ ማለት ነው። እናንተም ላይክ ሼር ሰብስክራይብ እያረጋችሁ አበረታቱኝ። እኔ ወዶች ወዳችኋለሁ፣ አከብራችኋለሁ። ኑሩልኝ። ክፍል 4 ውጤቴን ተቀብዬ ስመለከት ከትምህርት ቤቱ ሰቃይ ተማሪዎች ከሚባሉት ተርታ ተሰልፌ 3.8 አምጥቼ ትምህርት ቤት ላይ የአመቱ ኮከቦች ተብለን ወደ 11ኛ ክፍል አለፍኩኝ። ማትሪክ ከብዙ ልጆች ጋር አለያየን። ሁሌም ማጣት የማልፈልጋቸው የዲን ወንድሞቼ ጋር ተለያየሁ። ዱንያ ነው ምንም ማድረግ አይቻልም። ዛሬ የምታገኘውን ነገር ታጣዋለህ፣ አገኘዋለሁ ብለህ ያሰብከውን አታገኘውም። ዛሬ የያዝከውን ጓደኛ እስከ ሞት ድረስ አንለያይም ብትልም አገር ስቀይር ወይም የተለያዩ የህይወት አዙሪት ላይ ስትጠመድ ቃል የገባኸውን ትረሳለህ። ይህንን ለመለያየት ብጠላውም ጓደኝነት እውነተኛ ቢሆን እንኳን አንድ ነገር ይለይሃል። ለነብዩ መሐመድ ሰለላሁ ዐለይሂ ወሰለም እንኳን ያልቀረው ሞት ይለይሃል። መስከረም ሲደርስ የተሻለ ትምህርት ለማግኘት በትምህርት ቤቴ ጎበዝ ስለሆንኩ ከአጎቴ ጋር ሁኜ ለመማር የኢንዱስትሪ ከተማ የተለያዩ ፋብሪካዎች መገኛ ወደ ሆነችው ወደ ወሎ ኮምቦልቻ ከተማ ሄድኩኝ። ሀርቡ ከተማን በጥሩ ትውስታዋ የህዝቡ ጥሩነት የምወዳቸውን ጓደኞችን ትቼ ሀርቡ ከተማን ተሰናበትኳት። የህይወቴ ብዥታ ምስቅልቅል አሁን ድረስ የማረሳው መጥፎ ትዝታዎች የመጀመሪያ 11ኛ ክፍል ኮምቦልቻ ሃይስኩል ትምህርት ቤት ሶፕራል መገንጠያ ሰፈር አካባቢ በመማር ከጀመርኩ በኋላ ነው። የኮምቦልቻ ህዝብ በዘመናኛው አነጋገር የሰለጠነ ነው። የሸሪዓ አስተሳሰብ ዲነል ኢስላም ግን ብዙም አይታይበትም። ሀርቡና ኮምቦልቻን ሳወዳደራቸው የሰማይና የምድር ያክል ርቀት አለ። ሀርቡ ትምህርት ቤት ሳይቀር በየመስጊዱ የቂርአት ዳዕዋ ሲሆን፣ ኮምቦልቻ ደግሞ ትምህርት ቤት የሚሰግድ የለ፣ ጀምዓ የለ፣ መስጊድ የለ። መስጊድ ላይ ለራሱ ስለ ሽርክ ስለ ሐራም ነገሮች ዳዕዋ ሲደረግ በጭራሽ አትሰማም። በከተማው በትምህርት ቤቱ ሴት ወንድ በአንድ ላይ ተቃቅፎ ይሄዳል። ሙስሊም ወንድ ክርስቲያን ሴት፣ ክርስቲያኑ ወንድ ሙስሊሟን ሴት ያፈቅራል። በትክክል ላስበው፣ እንዴት ክርስቲያን ወንድ የተከበረችውን ሙስሊም ሴትን ያማግጣል? እንዴት እህቴ ባትሆን የዲን እህቴ አይደለችም እንዴ የሚል አሳቤ ውስጥ ያቃጥለዋል። እንኳን እንደዚህ መፈቀር መንገድ ለመንገድ መጋተት ክርስቲያን ወንድ ሙስሊም ሴቶችን ሲያጀዝብ ሲስማት ሳይ ቀርቶ እኔ አባት ፈቂህ ድረስ እያቀሩ ካፊር የሚል አንቀጽ ወይንም ሙርተዲ ወይም ከዲኑ ያፈነገጠ የሚለው ላይ አላህ በጀሃነም እሳት እንደሚቀጣቸው ንባብ ሲደርሱ አዑዙ ቢላህ ይሉና ይሸፋፈናሉ። እኔም ያ ያስተሳሰብ ስለወረስኩኝ የአደኩበት ስለሆነ የሙስሊም ሻርፕ ክሬም ወይም ሂጃብ የለበሰችውን የዲን እህቴን ትልቅ መስቀል ያደረገ ወንድ ልጅ አቅፏት ሲሄድ በአይኔ ካየሁኝ ወላሂ ቢላሂ መላ ሰውነቴ በንዴት ይገታተራል፣ ጅማቴ ይወጣጠራል።
አንድ ቀን እንደዚህ የሙስሊም እህቶችን የሚያጀዝበውን ልጅ አውቄ ያልሆነ ሰበብ ፈልጌ ተጣልቸው ሰፈር ላይ ጠብቄ በጩቤ አስፈራራሁት። ከዚያን ጊዜ በኋላ የሰፈር ልጆች እና ትምህርት ቤት ልጆች እነዚህ ከሀርቡና አካባቢዋ የሚመጡ ሰዎች ቼቼንያ ናቸው እያሉ ይፈሩኝ ጀመር። ሰፈር ላይ ጠብቄ ያስፈራራሁት ልጅም ትምህርት ቤት ዳይሬክተሩ ቢሮ ገብቶ ብቻዬን ይዞኝ በጩቤ አስፈራርቶኛል ብሎ ከሰሰኝ። እኔም ውሸቱን ነው አላስፈራራሁትም ብዬ ሽምጥጥ አድርጌ ካድኩኝ። ከዛም ዳይሬክተሩ ምስክር የለህም እንጂ ሲያስፈራራህ ያየ ቢኖር ኑሮ እናሳስረውም እናባረረውም ነበር አለው። ዳይሬክተሩ እኔን በማስጠንቀቂያ አለፈኝ። እስኪ ኡመተል ኢስላም አስቡት እንጂ ብዙ ጊዜ ክርስቲያኖች የሚሉት አባባል አለ፣ የክርስቲያን ውጡ የእስላም ጭረሰቱ እየተባለ የስንት ሙስሊሞች ክብር ተነፍጓል። እንዴት ሙስሊም ሴትን ሙስሊም ያልሆነ ወንድ አፈቅርሻለሁ እያለ ይጫወትባታል? ይህ ነገር ምንም የማይመስል ነው። ሰው በጣም ደዩስ ወይም የማይቀና ግዴለሽ ነው። ደዩስ ደግሞ ጀነት አይገባም ብለዋል ነብዩ ሰለላሁ ዐለይሂ ወሰለም። የዚናን ሐራምነት የማያቅ በስሜት የሚነዳ ሙስሊሞችን ንጽህናቸውን ስለሚጠብቁ ይመቻሉ እያለ የፈለገውን ይሰራል። አላህን የማያውቅ እንዴት ለሙስሊም ሴት ልጅ ክብር ይኖረዋል? ትርፉ ሴቶቻችን የካፊር ወንድ መጫወቻ ሆነው ይቀራሉ። እኔም በትምህርት ቤት በሰፈር በማየው ነገር መናደድ ይዣለሁ። የሚገርመኝ ሙስሊም ወንዶችም ለሙስሊም እህቶቹ የሚያዝን የለም። እንደውም ሙስሊም ሴቶችን የሚያጣብሳት አሳልፈው የሚሰጧት ሙስሊሞች መሆናቸው ሲታይ በጣም ያማል። ጉድ ነው ጉድ አያረጅም። ገና ብዙ ነገር ይቀጥላል። የፈሩት ይደርሳል አይደል የተባለው። ስንት ሴቶች ለምን በክርስቲያን ወንዶች ሙስሊም ሴቶች ተናቁ እያልኩ ደሜ የሚፈላው ክርስቲያን ሆነው የሙስሊም ሴቶችን አቅፈው የሚሄዱት ባየሁ ቁጥር ከንፈሬን እየመጠጥኩ እየዛትኩ የሚሄደው ጠንካራ የነበርኩ እኔው አንዋር በጊዜ ብዛት አብረን አንዲት ትምህርት ቤት ከምንማር ከአንዲት ክርስቲያን ልጅ ጋር ስሟም ሰብለ የምትባል ልጅ ጋር በተለያዩ ምክንያቶች መቀራረብ ጀመርኩ። እና የኔ ውዶች ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ ማለት ነው። የምታበረታቱኝ ወንድሞቼም ከልብ አመሰግናለሁ። ኑሩልኝ የኔ ውዶች፣ ወዳችኋለሁ፣ አከብራችኋለሁኝ። የዛሬውን ቪዲዮዬን በዚህ አጠናቅቄያለሁኝ ማለት ነው። በቀጣይ ቪዲዮ እስከምንገናኝ በቀጣይ ክፍል አሰላሙ አለይኩም ወራህመቱላሂ ወበረካቱ።